ጤና ይስጥልኝ ዳግም ስለተገናኘን እጅግ በጣም ደስ ብሎኛል። ዛሬ ያነሳሁት እስኪ ነገሮችን በጅምላ ነው ማሰብ ያለብን መስማማት ያለብን ወይ ነገሮችን ለማድረግ በግሩፕ ተሰባስበን የሆነ ሀሳብ ስር የተሰለፉ ቡድኖች ሆነን እንደዛ ነው ማድረግ ያለብን ወይንስ በየግላችን እያንዳንዳችን ልክ ሌላው ሰው ማሰብ እንደሚችለው ሁሉ እኛም ማሰብ እንደምንችል አስበን ለሚገጥሙን ለሚከሰቱ ለምናይ ለምንሰማቸው ነገሮች ሁሉ የየራሳችንን ግራና ቀኝ አይተን ካለን እውቀት ካሉን መረጃዎች ግራና ቀኝ ካሉ ሁኔታዎች ከደጋፊና የዛ ነገር ተቃዋሚዎች ካላቸው አቋም ለምን እንደሚደግፉና ለምን እንደሚቃወሙ አይተን ከዛ አመዛዝነን የራሳችንን ውሳኔ በመያዝ ወይ ከሁለቱ አንዱን መምረጥ ካለበለዚያም ሶስተኛ ተነጥሎ መሆን አይቻልም ወይ? ያስ ስህተት ነው ወይ? እንደዛ ማድረግስ ስህተት ነው ወይ ብለን ራሳችንን ጠይቀን እናውቃለን ወይ? ለምሳሌ በሃይማኖት እንሂድና ከሃይማኖት ለምሳሌ በሀገራችን በብዛት ብዙ ተከታይ ካላቸው እምነቶች አንዱ ክርስትና ስለሆነ ክርስትና ልውሰደው። ክርስትና የተመሰረተው በኢየሱስ ክርስቶስ ወደዚች ምድር መጥቶ ባስተማረ ትምህርት ላይ ተመስርቶ የተመሰረተ እምነትና የእሱ ተከታይ መሆንን ለማረጋገጥ ሲባል የክርስቶስ ተከታዮች ክርስቲያኖች ነን የሚል አቋም ወይም ቡድን ወይም ግሩፕ ሰርተው እምነቱን መስርተውታል። እንደሚታወቀው ክርስቶስ በዚች ምድር ላይ በነበረበት ሰዓት ምንም አይነት ሃይማኖት አልመሰረተም። የሃይማኖት ተቋም አልነበረውም። 12ቱ ደቀ መዛሙርት ይከተሉት ነበረ። በየሄደበት ያስተምራል፣ ተአምራትና ድንቅ ነገሮችን ያደርጋል። በንግግርም በተግባርም ትምህርት እየሰጠ ነው 3 ዓመት ተኩሉን የቆየው። በዚህ ሰዓት እንግዲህ የትም ቦታ ላይ የእምነት ተቋም መስርቶ በዚህ እምነት ተቋም ስር ተደራጅታችሁ በዚህ መልኩ ሆናችሁ ነው ማምለክ ያለባችሁ። ልትከተሉት የሚገባ ደግሞ እንደዛ አይነት መጽሐፍ ሊኖራችሁ ይገባል ብሎ አላለም። እንደዛም ስለማድረጉ የተጻፈ ነገር አናይም። እንደውም መጽሐፍ ቅዱስ ላይ ከምናየው አንዱ ነገር ምንድነው? ቤተ እምነትን አስመልክቶ ቤተ እምነቱን የገበያ መሸቀጫ ቦታ አደረጉት ብሎ ተቆጥቶ ሄዶ ያንን ነገር እንደ ነጋዴዎቹን ከዛ ቦታ ላይ እንዳስወጣ የሚናገር ጽሁፍ አለ። እንግዲህ ይህ ጽሁፍ እሱ ከመጣ ጀምሮ የተመሰረተ ቤተ እምነት ሳይሆን እሱ በሚያስተምርበት ዘመን የነበሩት ሰዎች ወይም እስራኤላውያን ይከተሉት የነበሩትን የአይሁድ እምነትን ወይንም ደግሞ ሙሴን መሰረት ያደረገ በብሉይ ኪዳን ላይ የምናውቀውን እምነት የሚከተሉ አይሁዳውያን የነበሩበት ዘመን ነው። በእነሱ እምነት ስርዓት መሰረት ቤተ እምነት የነበረናም ያንን ቤተ እምነት ደግሞ የእግዚአብሔር መመለኪያ ወይም ማምለኪያ ቦታ እንደሆነ ሙሴ አስተምሮናል በሚል ቤተ እምነቶች የነበሯቸው ሲሆን ያንን ቤተ እምነት ለመሸቀጫነት አድርገው ሲያይ ተቆጥቶ ያንን እንደከለከለ ይታወቃል። ነገር ግን ክርስቶስ ካስተማራቸው ትምህርቶች መካከል አንዱ ለምሳሌ ስትጾሙ ፊታችሁ ይውዛ፣ በሰው ፊት ጾመኛ መሆናችሁ አይታወቅ፣ ስትጾሙ በስውር ይሁን፣ በስውር የምትሰሩትን አባታችሁ በግልጽ ይከፍላችኋል ብሎ ይነግረናል። እንግዲህ አንድ ሰው ሲጾም ሌላ ሰው እንዲያውቅበት አሊያም ደግሞ እየጾመ በመሆኑ ጾመኛ ነኝ ዛሬ ደክሞኛል፣ ጾመኛ ነኝ እንደዚህ እያሉ እያወጁና እየተናገሩ ራስን አድክሞ ለሌሎች መረጃውን እየሰጡ እና ራስን እንደ ጾመኛ አድርጎ ማሳወቅንም አልፈቀደም። በስውር አድርጉት ነው የሚለው። ለምሳሌ ለድሆችም ይሁን እርዳታ በምንሰጥበት ሰዓት በቀኝ እጅህ ያየውን ግራ እጅህ አይ ነው የሚለው። ስትሰጡ የምትሰጡትን ገንዘብ ቆጥራችሁ ለክታችሁ ሰፍራችሁ
ሳይሆን መስጠት ያለባችሁን እንደ አይሁዳውያን እምነት ከ10 1 ነበረ። በክርስቶስ ግን የወሰነው ነገር የለም ከ10 1 ብሎ። ይሁንና ግን በቁጥሩ ላይ አይደለም እኔ አሁን ጉዳይም ስትሰጥ የቀኝ እጅህ ያየውን የግራ እጅህ አይይ ይላል። ስለዚህ አንድ ክርስቶስን የተከተለ ሰው ማንኛውንም ነገር ለሌሎች ሲያደርግ ወይንም ሲሰጥ ሲመጸውት ሌሎች እንዲያዩት በይፋ እየተነገረ በአደባባይ እልል በሉለትና እየተባለና እየተጨበጨበለት ሊሆን አይገባም። ይህንን የሚያደርግ ሰው ክርስቲያን አይደለም። ነገር ግን ይህንን ሁኔታ የሚያደርጉ የእምነት ተቋማት እንዳሉ እናያለን። እከሌ ይህንን ሰጠ፣ እከሌ ይህንን ከፈለ፣ እከሌ እንደዛ አደረገ፣ እልል በሉለት፣ አጨብጭቡለት እየተባለ ብዙ ገንዘብ የሰጠና አነስተኛ ገንዘብ የሰጠ ሰው ሁሉ እኩል እልል እንደማይባልለት በተለይ እነዛ እምነት ተከታዮች ታውቃላችሁ። ይህ ብቻ ሳይሆን እነዚህ ብቻ ሳይሆን በተለይ ከቅርብ ዓመታት ወዲህ በሀገራችን ላይ እየተንሰራፋ የመጣና በቅርብ ጊዜ ደግሞ በወንጌላውያን ህብረት ካውንስል አማካኝነት እየተወገዙ ያሉና አሁንም ደግሞ እነሱን በማውገዝ ራሳቸውን እንደ ጻድቅና እንደ ትክክለኛ እንደ ቅዱሳን እያደረጉ ሌሎችንም እየከሰሱ አሁን ደግሞ ብቅ ብቅ እያሉ ራሳቸውንም እያገነኑ ያሉ የእምነት ተቋማትም ቢሆን ምዕመናኖቻቸው አስራት እንዲሰጡ ገንዘብ እንዲሰጡ እንደሚያደርጉ ጸሎትን በገስት ሃውስ ጭምር ገስት ሃውስ በክራይ በውድ ዋጋ ገንዘብ ተከፍሎ ሀብታም ለብቻው በግሉ ይጸለይለታል። ሌላው ድሃ ደግሞ አዳራሽ ውስጥ እልል በሉ ሃሌሉያ በሉ እየጨፍሩ እየተባለ ይባላል። ግን ኢየሱስ ክርስቶስ ለሀብታምና ለድሃ ለይቶ ይጸልይ ነበረ ወይንስ ጸልዩ ብሎ አስተምሯልን? ሀብታምና ድሃ በተለያየ ጸሎት በተለያየ እንክብካቤ መደረጉስ ውጤቱ ምንድን ነው? ገንዘብ የከፈለ ሰው ጥሩ ተጸልዮለት ገስት ሃውስ ውስጥ በእንክብካቤ ስለተጸለየ ጸሎቱም እግዚአብሔር ጋር ወይም አምላክ ጋር በእንክብካቤ በልዩ ሁኔታ በአንደኛ ደረጃ ደርሶ ጸሎቱ ጽድቅና የተመኘውን ነገር የሚያገኝ፣ ሌላው ድሃ ደግሞ በአዳራሽ ጮሆ ስለሄደ ገንዘብ ስላልሰጠና ገስት ሃውስ ስላልተከራየ ደግሞ እንዲሁ የእሱ ጸሎትና ልመናና ፍላጎት ደግሞ አምላክ ጋር የሚደርሰው በሁለተኛ በሶስተኛ ወይንም በሌላ ደረጃ ሆኖ ውጤቱም እንደዛ አነስ የሚል ነውን? ክርስቶስ ይህንን አስተምሯልን? ይህንንስ ስርዓት ሰዎች ያመጡት ከየት ነው ብለን ስናስብ ሰውኛ ህጎች ናቸው። ሌሎችም ብዙ ነገሮችን ማንሳት እንችል ነበር። ይሁንና ጊዜ ለመቆጠብ ያህል እነዚህን ካነሳን ይበቃናል። እነዚህ ሰዎች በአንድ ወቅት የነበሩ የራሳቸውን አመለካከት ይዘው መጽሐፍ ቅዱስ የተባለውን ወይም ደግሞ አዲስ ኪዳንን የሚሆን 66ቱን 72ቱን 77ቱን ወይም 81ዱን መጽሐፍ ቅዱስ የተለያየ መጽሐፍ ቅዱስ ነው በነገራችን ላይ ያለው እና እነዚህ መጽሐፍ ቅዱሶች የሚከተሉ የተለያዩ ክርስቲያኖች ተፈጥረዋል። 81ዱን የሚከተሉትም 77ቱን የሚከተሉትም 72ቱን 66ቱን ወይም 27ቱን የሚከተሉት ሁሉም እኛ ክርስቲያኖች የክርስቶስ ተከታዮች ትክክለኞች እኛ ብቻ ነን የሚሉ ናቸው። ሁሉም ይህንን ነው የሚሉት። ግን ሁሉም አሁን እንዳልነው የየራሳቸው መጽሐፍ ቅዱስ አላቸው ማለት እንችላለን። ምክንያቱም የመጽሐፍ ቅዱሶቻቸው የያዙት ምዕራፍ ራሱ እንደጠቀስኩት የተለያዩ ናቸው። የተለያዩ ከሆነ አንዱ የሚቀበለውን አንዱ አይቀበለውም ማለት ነው። ስለዚህ የተለያዩ ናቸው። እንዲሁም ከክርስቶስ ሌላ የለም የሚሉ ኦንሊ ጂሰስ የሚሉና አምላክን የዘነጉም ክርስቲያኖች እንዲሁ አሉ። ሌሎችም ደግሞ በኢትዮጵያ መጽሐፍ ቅዱስ ማህበር ወይም በዓለም አቀፍ መጽሐፍ ቅዱስ ማህበር አማካይነት የሚታተም መጽሐፍ ቅዱስ አለ። ይህ መጽሐፍ ቅዱስ ከሁሉም ቤተ እምነቶች ተወካዮች ተሰባስበውበት በሚታተሙት መጽሐፍቶች ላይ ምልከታ አድርገው የየራሳቸውን አስተያየት ሰጥተው እና ትክክል ነው ብለው ሲያረጋግጡ የሚታተም በአብዛኛው
ሁሉም መጽሐፎች የምዕራፎች ልዩነት ይኖራቸው እንጂ የይዘት ልዩነት ውስጣቸው ላይ ያሉት በነዛ በተቀበሏቸው ምዕራፎች ስር ያሉት ጽሁፎች ብዙም ልዩነት ሳይኖራቸው እየታተሙ እየተሰራጩ እንደሆኑ እንመለከታለን። እንግዲህ መጽሐፍ ቅዱስም ይህን ያህል ልዩነት ካለውና እንደነ ጆሆቫ ዊትነስ ደግሞ የራሱን መጽሐፍ ቅዱስ ትክክለኛው ይሄ ነው በሚል ከሌሎች የተለየ ለራሱ ያተመው መጽሐፍ ቅዱስ አለ። ይህም አይነት መጽሐፍ ቅዱስ እንግዲህ የሚከተሉ አሉ። እነዚህ ሁሉ ቤተ እምነቶች ቁጥራቸውን ስንመለከት በዓለም ላይ እንግዲህ ከ4000 በላይ የክርስትና ክፍልፋዮች እንዳሉ ይናገራል ጎግል ላይ። እንግዲህ ይህን ያክል የክርስትና ክፍልፋዮች ካሉ ይህን ያህል የተለያየ ማዕከላቸው ላይ አንዱ ከአንዱ የለያቸው አንዱ ከሌላው ጋር እንዳይተባበሩና የተለዩ እንዲሆኑ የየራሳቸው ሕግ፣ ስርዓት፣ አስተምህሮ አላቸው ማለት ነው። እንግዲህ ክርስቶስ አንድ ነው፣ ያስተማረው አንድ ክርስትና ነው። በምድራችንም ላይ ሊስፋፋ ሊችል የነበረው መኖርም የነበረበት አንድ ክርስትና ነው። ሁሉም ክርስቲያኖች ተመሳሳይ እምነት፣ ተመሳሳይ ስርዓትና ተመሳሳይ ተግባር ሊኖራቸው ይገባ ነበር። ያ ደግሞ መጽሐፍ ቅዱስን በማንበብ ቤተ እምነት በመመላለስ ወይም ደግሞ የተለያዩ ስርዓቶችን በመከወን ብቻ ሳይሆን መመሳሰል ያለባቸው በተግባርም ክርስቶስን መምሰል አለባቸው። ምክንያቱም ክርስቶስ ትህትናን፣ ፍቅርን እና በአጠቃላይ አስተምሮ ሲጨመቅ ላንተ ሊደረግልህ የሚገቡትን ነገሮች ሁሉ ሳትሰስት ለሌሎች አድርግ፣ ባንተ ላይ ሊደረግብህ የማትፈልገውን ነገር ሁሉ ለሌሎች አታድርግ ነው። ይህ የክርስቶስ ብቻ ሳይሆን የነቢዩ መሐመድ ሆነ የሌሎቹ ነቢያት አስተምህሮ ይህንን ነው የሚነግረን። እንግዲህ ይህ እስከሆነ ድረስ ሁሉም በተግባር ይህንን ማድረግ የግድ ይገባቸዋል። እና እኛ ኢትዮጵያውያን እንግዲህ በአንድም ይሁን በሌላ መልኩ ከ90% በላይ አማኝ ያለባት ሀገር ናት ተብላ የምትታሰብ ሀገር ናት። ቁጥሩን እስከ 99% እና ከዛም በላይ የሚያደርሱ ጽሁፎችንም ተመልክቻለሁኝ። እንግዲህ ማመን ማለት ሁሉም ክርስቲያን ነው ማለት ሳይሆን ተቀራራቢ ብዛት ያላቸው ሙስሊሞች በሀገራችን አሉ። እንዲሁም ከክርስትናውም ደግሞ የተለያየ አይነት የክርስትና ክፍሎች አሉ ሲሉ እንደምንሰማው ሁሉም ትክክለኞች እንደሆኑ፣ አንዳንዶቹ ጋር እንደውም ክርስቶስ እየመጣ እንደሚያናግራቸው፣ ክርስቶስ እነሱ ጋር እንዳለ እና ሂድ እያሉ ማዘዝ ሁሉ እንደሚችሉና ሁል ጊዜ የሚያናግራቸው በፈለጉት ጊዜ የፈለጉትን ነገር የሚነግራቸው ያክል እኩያቸው አድርገው የሚዘባበቱበትና እልል እየተባለላቸው ነብይ ናቸው፣ ሐዋርያ ናቸው፣ ፓስተር ናቸው፣ ባለራዕይ ናቸው፣ የጌታ ሰው ናቸው ምናምን እየተባሉ የተለያዩ ቸርቾችን በግላቸው እንደ ሱቅ በየመንደሩ ከፍተው ከዛ ቤተ እምነት አማኞች የሚገኙ ገንዘቦችን ለግላቸው መንደላቀቂያ አድርገው በአጭር ጊዜ በቅርብ ጊዜ የሆነች ቡትቶ ልብስ ለብሰው ቀዳዳ ጫማ አድርገው መጥተው የነበሩ ሰዎች በአሁኑ ሰዓት የሚኖሩበት ቪላ ቤት፣ የሚነዱት መኪና፣ የሚኖሩት ኑሮ ቅንጡ ህይወታቸውና ሌሎችም ደግሞ እንዲሁ ከአንድ አማኝ ከአንድ መንፈሳዊ ሰው የማይጠበቁ ጋጠወጥነቶችን ጭምር የምናይባቸው የሰው ሚስት የሚያማግጡ፣ ሚስት የሚፈቱ፣ የሚያገቡ ሰዎችን እያየን አለን። የነዚህ ሰዎች ተከታዮች በሙሉ ትክክል ነው ብለው ነው የሚያስቡት። የሚያደርጉትን ነገር ሁሉ ትክክል እንደሆነ ይከራከራሉ። እንዲሁም አሁን ሰሞኑን እንኳን እንዳየነው የወንጌል አማኞች ካውንስል ባወጣው መግለጫ መሰረት ዘይት መሸጥ፣ መታጀብ፣ የተለያዩ ነገሮችን ሸቀጦችን እየሸጡና ለሃይማኖታዊ መገልገያነት ማድረግ ወንጌላዊ አስተምህሮ ስላልሆነ መቆም አለበት የሚል መግለጫ ሲሰጥና መጽሐፍ ቅዱስን ሪፈረንስ ተደርጎ ሲነገር ይህ ነገር እኛም በተለይ ቀደም ብለን ያለን ሰዎች እንደ ሙሉ ወንጌል፣ እንደ መሰረተ ክርስቶስ፣ እንደ ካቶሊክ እምነት፣ እንደ ሰባተኛው ቀን አድቬንቲስት የመሳሰሉ ቤተክርስቲያኖችን አማኞችን የምናውቅ ሰዎች
እነዚህ ቤተክርስቲያኖች ውስጥ ይህን መሰል አስተምህሮ የሌለ መከባበር ያለባቸው ስመጥሩና ታላላቅ የሆኑ የሃይማኖት አስተማሪዎቻቸው የነበሩና በብዙ ኢትዮጵያውያን ዘንድ የሚከበሩ የነበሩ ምእመናን የነበሯቸው ሰው እንደነበሩ እናውቃለን። ዛሬም ድረስ ያ ሁኔታ አልተለወጠም። ነገር ግን ከቅርብ ጊዜ በወዲህ በመጣው አስተምህሮ መሰረት የተለያዩ ቸርቾች እየተከፈቱ መነገጃና መሸቀጫ ሆነው ብዙ አማኞችን ወደ እነዚህ ቤተ እምነቶች እያሰባሰበና እያዘረፈ ይገኛል። ስለዚህ እያንዳንዱ ሰው ግማሹ የትዳር ችግር ያለበት፣ ግማሹ የገንዘብ ችግር ያለበት፣ ግማሹ ሚሊዮነር ሊሆን የሚፈልግ፣ ግማሹ ስራ የሚፈልግ እና የተለያየ ትዳር የሚፈልግ እና የተለያየ ፍላጎት ያላቸውን ሰዎች እነዚህ ሰዎች እየጠሩ እየሰበሰቡ ለችግሮቻቸው መፍትሄ እንሰጣለን በማለት አሜን በሉና ሃሌሉያ እያሉ በሙዚቃ እያስጨፈሩ ገንዘባቸውን ሲበሉ ሲዘርፉ እንመለከታለን። እነዚህ ቤተ እምነቶች እንደውም አንዳንዶቹ ቤተ እምነቶች ልክ እንደ ቤተ እምነት ሁሉም የክርስቲያኖች ቤተ እምነት እስከሆኑ ድረስ ክርስቶስ ብቻ ሊሰበክባቸው ይገባ የነበረ ቢሆንም አንዳንድ ቤተ እምነቶች ውስጥ ግን እና ፓስተሮቹን ጭምር ስለምን እንደሚሰብኩ እናውቃለን። እዛ ቸርች ማን እንደሚሄድ ይታወቃል። ለምሳሌ ያክል የስነ ልቦና ተማሪ ወይም ሙያተኛ ሳይሆኑ ቸርች ስለከፈቱ የስነ ልቦና አማካሪ ያክል በትዳር ጉዳይ ላይ ብቻ የሚያወሩ ስለ ትዳር ጉዳይ የሚያስተምሩ እንዲህ ነው እንዲያ ነው እያሉ የሚበይኑ እና የነሱ ቸርች በተለይ በባለ ትዳሮች መፍትሄ ይገኝበታል ተብሎ የሚታሰቡና የትዳር ችግር ያለባቸው ሰዎች ሁሉ ወደ እነዚህ ቸርቾች የሚጎርፉባቸው፣ እነዚህም ቸርቾች ስለ ትዳር አውርተው መድረኩን ሲሄዱ የጌታን ወይም የኢየሱስ ክርስቶስን ወንጌል የሰበኩ ያክል ተከብረው እንደ መንፈሳዊ ሰው ታይተው እንመለከታለን። እና እነዚህ ሰዎች ከስነ ልቦና መምህርነታቸው ሳይሆን የሚታየን መንፈሳዊነታቸው ነው። ስራቸው ግን ሲሰሩ ሁሉት እንደ ስነ ልቦና ቸርች ከፍተው እንደ ስነ ልቦና መምህር ነው አክት ሲያደርጉ የሚውሉት። እና እዚህ ቸርች ውስጥ የሚከተሉ ሰዎች ራሱ ስለ ከሌ ትዳር ፍቺ፣ ገንዘብ ወጪ፣ ገቢ፣ እንዲህ ጸባይ ምን ሲነተረኩ ለሄዶ እንዴ ቤተክርስቲያን መጥቼ ምንድነው ስለ ጌታ ስለ እምነቴ ምን ተማርኩኝ ብለው እንኳን የማይጠይቁ ምእመናኖች በመኖራቸውና እንደውም ተሳስታችኋል ይሄ ነገር እንዴት ሆነ ተብለው እንኳን ቢባሉ ለዛ ሰው ጠበቃ ሆኖ ሲከራከሩ እንመለከታለን። እንዲሁ ኢየሱስ ክርስቶስ በሚያስተምርበት ሰዓት እና በምድር ላይ በሚመላለስበት ሰዓት በአጀብ ታጅቦ በቦዲጋርድ እየተጠበቀ አልነበረም። እንደውም በስተመጨረሻም ጊዜ ይሁዳ አሳልፎ ሲሰጠው በመስቀሉን ተሸክሞ ወደ ቀራንዮ በሚወጣበት ጊዜ ሲተፋበት፣ በጥፊ ሲመታ፣ ሲወጋ ሲወገር ሁሉ ጠባቂ አልነበረውም። ክፉ ነገር ሰርቶ አይደለም፣ መንፈሳዊ ስልጣንም ሳይኖረው ቀርቶ አይደለም። እነዚህን ሰዎች ጸጥ ማድረግ አቅምም ሳይኖረው አይቀርም፣ አላቃተውም። ነገር ግን ይህ ሁሉ እንደሚሆንም ያውቃል። ስለዚህ ይህ ነገር ሊሆን ያውቃልና ጠብቁኝ ብሎ አላለም። ጥበቃው ለምንድን ነው ያስፈለገው? ጥበቃ ለፖለቲከኞች እንደሆነ እናያለን። ፖለቲከኞች ብዙ ጠላት አላቸው። ስለዚህ ስለማይተማመኑ እነሱ በጥበቃ ይሄዳሉ። ይሄ ችግር የለውም፣ የተለመደ ነው በዓለም ላይ። ነገር ግን መንፈሳዊ ሰው የሚታወቀው ስለ መንፈሳዊነቱ ነው። ስለ መንፈሳዊነቱ ለምን ይህን መንፈሳዊ ሰው ሆንክ፣ ለምን ይህን እምነት መራ፣ ለምን ይህን አደረክ ተብሎ እንደው ስለ እምነቱ ቢገደል ቢሰቀል ቢዘለዘል ምንድነው ክፋቱ? ክርስቶስ እኮ በመሰቀሉ መስቀል ላይ በመዋሉ በመገረፉ በመሰቃየቱ ከበረ እንጂ አልተዋረደም። እነዚህም ሰዎች ስለ እምነታቸው ሲሉ ነው የሚታወቁት፣ በሌላ ነገር አይታወቁም። ስለዚህ ችግር እንኳን ቢደርስባቸው እምነታቸውን ተከትሎ ስለሚሆን ስለ እምነታቸው ተብሎ የሚደርስባቸውን ችግር በጸጋ መቀበል ማመስገን በረከት ነው ጽድቅ ነው ብሎ መቀበል እንጂ ከማን ነው የሚጠበቁት? ማን ምን እንዳያደርጋቸው ነው
እና ከማን ለመጠበቅ ነው መሳሪያው አጀቡ? ያ ሁሉ የመንግስት ሀብት ንብረትና እንትን እየተንጋጋ የሚባክንበት ሁኔታ ምንድነው ትርጉሙ? ይህስ አስተምሮ ክርስቲያናዊ ነው ወይ? ይሄ አይደለም። ባለመሆኑም ነው የወንጌል አማኞች ካውንስሉ ይህ ነገር ስህተት ነውና መቆም አለበት ብሎ ሲል ግን ያ ሰው ሐዋሳ ላይ እንደዛ አይነት አቀባበል የተደረገለት ሰው ጭራሽ እዛው ቸርች ውስጥ አንድ ሰው ቤተክርስቲያኔን ለመዝጋት ይሞክርና እዘጋቸዋለሁ እንዲያርግ ይሞክሩና እንዲያደርጋቸዋለሁ እያለ መዛት ነው የጀመረው። ያም ዛቻ አሁን የወንጌል ስብከት አይደለም። እንግዲህ እዛ ቸርች ውስጥ በዛን ሰዓት በቸርች ውስጥ የተሰበሰቡት ሰዎች ስለ ወንጌል ስለ እምነታቸው ሊማሩ ወደ አምላካቸው ሊጠጉ የተሳሳቱን ስህተት ሊያርሙ ነበረ ወደ ቤተክርስቲያን አመጣጣቸው። ግን መተው የእሱን ዛቻና ፉከራ ሰምተው እልል እያሉና እያጨበጨቡ ሲያጅቡት ብለው ነው የሄዱት። እና መንፈሳዊ ትምህርት ተምረው ነው የሄዱት አይደለም። ያንን እንኳን ስህተት እየተነገራቸው እንኳን አሁንም ለዛ ሰው ጥብቅና ሲቆሙ እንመለከታለን። እና ለዚህ ነው መጀመሪያ ላይ እንዳነሳሁት በጋራ ወይም በጅምላ ማሰብ በጅምላ መደራጀት የግድ ስለ እምነት በግሩፕ መሆን አለብን ወይ ብለን ራሳችን መጠየቅ አለብን ወይ ያልኩት ለዛ ነው። እንደኔ ክርስቶስ ያስተማረው ትምህርት አራቱ ወንጌላውያን እንደየራሳቸው ግንዛቤና እንደራሳቸው አገላለጽ ስልት የጻፉልን ነገር አለ። እነዚህ ነገሮች ማለትም ወንጌሉን የማቴዎስን ከሉቃስ የሉቃስን ከዮሐንስ ዮሐንስን ከማርቆስ ጋራ ፔጅ በፔጅ እና ታሪኩን በታሪክ እያመሳከርን ብንሄድ ብዙ ልዩነቶችን እናገኛለን። ያንን ሳይሆን ማየት ያለብን ዋናው ማርቆስም ሉቃስም ማቴዎስም ዮሐንስ የጻፉት መልእክት ምንድነው የሚለው ጭብጡን ስንወስደው ግን አራቱም የጻፉት ነገር ተመሳሳይ ነው። ስለዚህ ያንን የተጨመቀ ሐሳብ ወስደን ክርስቶስ ምን እንዳስተማረ ተረድተን በተግባር ለኛ ሊደረግልን የምንፈልገውን ነገር ሁሉ ለሌሎች በማድረግ በእኛ ላይ ሊደረግ የማንፈልገውን ነገር ሁሉ በሌሎች ላይ ባለማድረግ ክርስቶስ ያስተማረንን ትምህርት በተግባር መኖር ብቻ ነው የሚጠበቅብን። የግድ ቸርች መመላለስ አይኖርብንም። የግድ በአንድ ቤተ እምነት ውስጥ መደራጀት አይጠበቅብንም። በአለባበስ በአበላል በምን የምናደርጋቸው ስርዓቶች ሊኖሩንና ይህን አደረክ አላደረክ ተብለን ልንወገዝ ልንገለል አይገባም። ሌላውንም እኛም ልናወግዝና ልናገልል አይገባንም። እምነት በአምላክና በአንድ የሰው ልጅ መካከል የሚደረግ ውል ነው። እኔ ሃይማኖት ያለኝ ወይም ደግሞ ክርስቶስን ያመንኩት ያስተማረው ትምህርት የሰጠው ሕግና ስርዓት በትክክል ከአምላክ የተሰጠ ነው ብዬ አምኜ ነው። ይህንን አምኜ ከተቀበልኩ በኋላ ይህ ያመንኩትን ነገር መተግበር ደግሞ የኔው የግሌ ነው። ስለኔ እምነት ሌላው ሊጨነቅ ስለኔ ይህን ማድረግና አለማድረግ ሌላው ሊጨንቀው ሊገደው ወይንም ደግሞ ይሄን ስላደረኩና ስላላደረኩኝ ሊያቀርበኝ ወይንም ሊያገለኝ አይገባም፣ አይመለከተውም። እኔና አምላክ ነው ውላችን። እኔና አምላክ በስውር በአዋጅ እያወጅኩ ሳይሆን በስውር እኔ ከሱ ጋር ማድረግ የሚገባኝን ነገር ሁሉ ከሱ ጋር አደርጋለሁ። ከኔ ፈልገዋል ብዬ የማስበውን ነገር ሁሉ እፈጽማለሁኝ። ለሱ ታመናለሁኝ። ይህ በሁለታችን መካከል ያለ ነው። በመጨረሻውም ዓለም እንዲሁ የምጽአት ዘመን ይኖራል ተብለን ስለምናስብ በዛ ሰዓት ደግሞ እንደየስራችን የሚፈረድብንም በየግላችን ነው። በየቡድን በየቸርች በየግሩፕ አይደለም። እያንዳንዱ ሰው ስለሰራው ስራ በየግሉ ይጠየቃል። እያንዳንዷ ነፍስ ትጠየቃለች ተብለን ነው የተማርነው። የምናስበውም እንደሱ ነው። ስለዚህ ስናስብ ስንማር ይህ በመሆኑ እያንዳንዳችን የምናደርገውን ነገር እኔ ሌላ ሰው ምስክር ሊኖረኝ አይገባም። ወይንም ደግሞ ይህን አድርግ አታድርግ ሊለኝም አይገባም። ለምሳሌ እኔ ቤተሰቤን ለማኖር የምሰራው ስራ የግድ የሆነው ለምንድነው? መብላት መጠጣት መልበስ ቤት ሊኖረን ይገባል እና ለመሰረታዊ ነገሮችን ለማሟላት ገንዘብ ያስፈልገናል። የሰው ልጅ በሰራው ስርዓት ደግሞ
ገንዘብን ለማግኘት አንድ ሰው ወይ ጉልበቱን ወይ እውቀቱን ወይ ንብረቱን መሸጥ ይኖርበታል። ስለዚህ እኔም እንግዲህ ያለኝ እውቀት ይሆናል ወይ ገንዘብ ይሆናል፣ በገንዘቤ እነግዳለሁ ወይ እውቀቴን ተቀጥሬ ሸጬ አደርጋለሁ። ካለበለዚያ ንብረቴን ሸጬ ገንዘብ አገኛለሁኝ። ያንን እያደረኩኝ ገንዘብ አፈራለሁኝ፣ ህይወቴን እመራለሁኝ። ይህንን ሳደርግ አሁን ይህ የኔና የቤተሰቤ ጉዳይ ነው እንጂ ጎረቤቴን አይመለከተውም። ለቤትህ ቀለብ ትገዛለህና ስትገዛ ነጭ ጤፍ ግዛ፣ ጥቁር ጤፍ ግዛ፣ 10 ኪሎ ግዛ፣ ጨው ግዛ፣ ስኳር ግዛ፣ ይሄን ተው ያን አድርግ ብሎ ጎረቤቴ አያገባውም። የግሌ ነው። የግሌ ቤቴ እንደ ግሌ ቤቴ እንደ አቅሜ እንደ ሁኔታዬ የምኖረው ቤቴ ውስጥ ራሴ ነኝ። የምንወስነው ቤታችን ውስጥ ነው። ግን ሁሉም ሰው እያንዳንዱ ሰው ለመኖር መስራት አለበት። ገንዘብ ሊኖረው ይገባል። ምግብ፣ ቀለብ፣ መሰረታዊ ነገሮች የሚባሉትን ነገሮች ሁሉ እያንዳንዱ ሰው እንደ ቤቱ እንደየአቅሙ ያሟላል። ልክ እምነትም እንደዛው ነው። እምነትም በእኔና በአምላክ መካከል ያለ ትዳር ነው። እንግዲህ በእኔና በአምላክ መካከል ያለ እምነት እንደ ትዳር አድርገን ከወሰድነው በእኔና በአምላክ መካከል ያለውን ትዳር መካከል ሌላ ሰው ገብቶ ማን ይሄን አድርግ አታድርግ ሊለን ይገባል? አይ ማንም አይችልም፣ አያገባውም። ስለዚህ የእምነት ተቋም መስርቶ መደራጀቱ በራሱ ስህተት ነው። ይህ በመሆኑ ነው የእምነት ተቋሞች መሰረታቸው መጽሐፍ ቅዱሳዊ ስላልሆነ አምላክም ያስተማረው ክርስቶስም ያስተማረው ነገር ባለመሆኑ የሰው ልጆች ሰሩትና ግሩፕ ሰርተው የዚህ እምነት ተከታዮች ይሄን ማድረግ አለባቸው የሚል ሕግ ሰርተዋል። ይህንን ቀደም ሲል በመስቀል ጦርነት በሚባለው ጊዜ በሚካሄድበት ጊዜ ካቶሊካውያን ሁሉንም ሰው እያስገደዱ ክርስቲያን ማድረግ፣ ክርስቲያን የሆነ ሰው ካቶሊካዊ የሆነ ሰው እንደ ሰው ይቆጠራል። እምነታቸውን ያልተቀበለውን ሰው ሁሉ ይገድሉ ነበረ። ለምሳሌ ይህ እንግዲህ ትክክለኞች ነን የእግዚአብሔርን እምነት ተከትለን የክርስቶስን አስተምሮ ተከትለን የምንሄድ ሰዎች ክርስቲያኖች ነን ብለው ነው ይህን ያድርጉ የነበረው። ነገር ግን ነው ወይ ክርስቶስ ይህን ነገር ሲያድርጉ ብሎ ያውቃል? እንደዚህ ሲያደርግ ነበረ? በዚህ አይነት መንገድስ ክርስትና እንዲስፋፋ አስተምሯልን? አላስተማረም። ነገር ግን እንደ ሰዎች እምነት እንደ ሰዎች ፍላጎት ተነስቶ እኛ ብቻ ልክ ነን፣ ስለዚህ የእኛን እምነት ሌላው ወደደም ጠላም በግድ ሊከተል ይገባልና ይህንን ካልተከተለ ሊኖር አይገባም እስከ ማለት ፈርደው የእነሱን ተከታይ ሆነውን ተቀብለው እምቢ ያላቸውን ሰው ሁሉ ይገድሉ ነበረ። እንግዲህ ይህንን እየሰሩ ጻድቅ ነን ብለው ያስባሉ። ነገር ግን በዚህ ዘመንስ ራሱ እምነት የሌላቸው ሰዎች ተገልለው በጫካ የሚኖሩ ሰዎች የሉምን? እነዚህ ሰዎች እምነት ስለሌላቸው ወይንም ደግሞ ከኛ የተለየ እምነት ያላቸው ሰዎች የኛን እምነት ያልያዙት የኛ እምነት ከሚከተሉ ሰዎች ባለመፈጠራቸውና እነሱ ወላጆቻቸው ቤተሰቦቻቸው ቀደም ሲል ሲከተሉት የነበረውን እምነት ተከትለው የመጡ ሰዎች እንደመሆናቸው መጠን እነሱም ያንን ያዙ፣ እኛም የኛን ያዝን እንጂ ስንመጣ ራሳችንን ስናቅ ያለው እምነት ምንድነው ብለን መዝነን ከዛ በኋላ ከዚህኛው እምነት ይሄኛው ትክክል ነው ብለን መዝነን የተቀበልነው እምነት የለም። እኛ እምነታችንን ያዝነው ከወላጆቻችን ከቤተሰቦቻችን ወርሰን ነው። የተወሰነው ደግሞ በጊዜ ሂደት አወቅን ብለን የተወሰነ ነገር ሲሰበክ ደግሞ ቀይረን ከአንዱ ክርስትና ወደ ሌላው ክርስትና ከዚህኛው ክርስትና እዛኛው ክርስትና ይሄድናለን። አንዳንዶችም ወደ እስልምና ከእስልምናም ወደ ክርስትና የመጣንም አንጠፋም። ይሁንና ይህም ቢሆን እንኳን በእኛ ሚዛን ነው መዝነን ይህ ሃይማኖት ስህተት ነው ይህኛው ትክክል ነው ብለን ወስነን በእኛ እምነት ነው እንዲህ ከሆነማ እንዲህ ነው ብለን ያን የተነገረንን ነገር ተቀብለን እምነታችንን የቀየርነው። አረጋጋጫችን አምላክ አይደለም። አምላክ ቢሆንማ ኖሮ አምላክ 2 እና 30 40 ሺህ እምነቶችን አይሰጠንም ነበር። ይህም ማለት ለምንድን ነው? ለምሳሌ ከክርስትና ወደ እስልምናው የሄደ ወንድማችን ወይ እህታችን በቃ በአምላክ አስተምሮ መሰረት ትክክለኛውን እምነት አገኘው ብላ ነው ወደ እስልምና የምትሄደው። ያኔም እስላሞችም ሲቀበሉ ወደ ትክክለኛው እምነት ተመለሰች፣ ዳነች ብለው በእልልታ በደስታ ይቀበሏታል። ትክክል እንዳደረገችም ወይም እንዳደረገ ይመሰክሩላታል።
በአንጻሩ ከእስልምና ወደ ክርስትና ሄደ ሌላ ወንድም ቢኖርም ደግሞ የክርስቲያኖቹ ወገኖች ደግሞ ወደ ትክክለኛው እምነት ወንድማችን መጣ፣ በእግዚአብሔር መንገድ ላይ ተገኘ፣ በቃ ካሁን በኋላ ይጸድቃል፣ እስካሁን የሰራውን ስህተት ተረድቷል ብለው ደግሞ እነሱም ትክክል ነው ብለው እልል ይሉለታል። እንግዲህ እስልምናና ክርስትና እንደምናውቀው አንድ አይነት አይደሉም። በብዙ ነገር የሚለያዩ የራሳቸው እምነት ያላቸው፣ የራሳቸው መጽሐፍ ያላቸው፣ የራሳቸው አመለካከትና አስተምሮ ያላቸው የተለያዩ ሃይማኖቶች ናቸው። አንድ በሚሆኑበት ምንም እድል የለም። እንግዲህ ይሄኛውም ትክክል ነው ይሄኛውም ትክክል ነው ካሉ ሁለቱም የአምላክ ከሆነ አምላክ እንደዚህ ሁለት አይነት ነገርን ትክክል ሊያደርግ ይችላል? አይችልም። በሰዎች አመለካከት ነው፣ በሰዎች ሚዛን ነው ይህ ልዩነት የመጣው። ስለዚህ እዚህኛውም እምነት ሆነ እዛኛው እምነት ውስጥ የምንገኘው ወይም የገባነው ወይም ያለነው ሲጀመር ከወላጆቻችን ከቤተሰቦቻችን ወርሰን ካለበለዚያም ደግሞ በአንዳንድ አጋጣሚዎች እና በገጠም ሁኔታ ከዚህኛው እምነት ወደዛኛው እምነት በራሳችን ሚዛን ለክተን ሄደን የተሰባሰብንበት ግሩፕ ነው። ከዛ በኋላ እዛ የገባንበት ግሩፕ ውስጥ የሚደረገው ሕግና ስርዓት ከዛ ከነበርንበት ጋር የተለየ እንደመሆኑ መጠን ያኛውን ማድረግ ስህተት ይሄኛውን ማድረግ ግን ትክክል ነው ብለን የምንኖርና ይህንን በማድረጋችን ደስተኞችና ነፍሳችን ሐሴት የምናደርግ ትክክለኛውን የጽድቅ መንገድም የምናገኝ ይመስለናል። ለዚህም ነው በቦዲጋርድ ታጅቦ የሚሄደውን ፓስተር ለምን ታጀብክ ይህ ስህተት ነው ብለው ወንጌል ይዘው የዛው የሌላው ቸርች አማኞች ሲያወግዙ የእሱ ተከታዮችና እሱ ደግሞ አይ ትክክል ነው ብለው ሁለቱም እንደ ትክክል እንደሰሩና የአምላክን መንገድ እየተከተሉ እንደሆነ ሁለቱም በየራሳቸው እንደሚጸድቁ እርግጠኞች የሆኑት አሁንም በሰውኛ ልኬት በሰውኛ ሚዛን እንጂ አሁንም በአምላክ ሚዛን አለመሆኑን ማስተዋል እንችላለን። ስለዚህ የሰው ልጅ በጅምላ ማሰብ አይችልም፣ ሊሆንም አይገባውም። ሌላው እነዚህን እምነቶች የሰሩ ሰዎች በአንድ ዘመን በሆነ ጊዜ የነበሩ ሰዎች መካከል አንዱ ተነስቶ እንዲህ መደረግ አለበት፣ አንዱ ተነስቶ እንዲህ መደረግ የለበትም ብሎ የመሰረታቸው የሰራቸው ናቸው። ለምሳሌ ቀደም ሲል የነበሩት የኦርቶዶክስና የካቶሊክ ክርስትናዎች ነበሩ የመጀመሪያዎቹ መሰረቶች የነበሩት። እነዛም ሆኖ ከካቶሊክ ውጪ ያሉት ክርስትናዎችም ደግሞ አንዱ እንዲህ ማለት እንዲህ ነው፣ እንዲህ ሲሆን እንዲህ ነው እያለ ደግሞ የተከፋፈሉ የተለያዩ ሀገር በሀገሮች ስም የሚለዩ የተለያዩ ሕግና ስርዓት ያላቸው ክርስትናዎች ናቸው። ለምሳሌ ከነዚህ ክርስትናዎች አንዱ ኦርቶዶክስን እንኳን ብንወስድ አሁን በዓለም ላይ ኦርቶዶክስ ሁሉ አንድ አይነት የሆንን ይመስለናል። ኦርቶዶክሶች ግብጾች አሏቸው፣ አርመኖች አሏቸው፣ ግሪኮች አሏቸው፣ ራሽያዎች አሏቸው እና እነዚህ ሰዎች ኦርቶዶክሶች በመሆናቸው ከኛ ጋር አንድ አይነት የሆኑ ይመስለናል። ለምሳሌ አርብና ሮብ የሚበላ ሰው ኦርቶዶክስ ሊሆን ይችላል? የኩዳዴን ጾም የማይጾም የገናን ወይም ደግሞ የፍልሰታን ጾም የማይጾም ሰው እና በዛን ሰዓት ስጋ ወተት የሚበላ የሚጠጣ ሰው ክርስቲያን ሊሆን ይችላል? ወይንስ ቅዳሴ ጧት ሄዶ የማያስቀድስ ወይ የበዓላት ቀን ላይ ስራ የሚሰራ ሰው ማርያምን፣ ገብርኤልን፣ ሚካኤልን እንትን እያለ እያከበረ የማይኖር ሰው ኦርቶዶክስ ነው ማለት ይችላል? ወይም በእነዚህ ቀኖች እነዛን በዓላት ሳያስብ ሲሰራ የሚውልና አርብ ሮብ የማያውቅ ሰንበት በዓላትን የማያውቅ ሰው ኦርቶዶክስ ሊሆን ይችላል? አይችልም አይደለ? የሚገርመው ግን ከኢትዮጵያ ውጪ የማይታወቁ ብዙ የኦርቶዶክስ ስርዓቶች እኛ ሀገር አሉ። ለምሳሌ 30ውን ወራት እያንዳንዱ ቀን እስከ 4 እስከ 5 የሚታሰቡ ጻድቃንና ቅዱሳን ያሉበት በዓላት የተሰየሙበት ናቸው። በሌላዎቹ ኦርቶዶክሶች ግን ይህ ነገር አይታወቅም። በበዓል ቀን ስራ አይሰራም እኛ ሀገር። ሌሎቹ ኦርቶዶክሶች ግን ይህንን ነገር አያውቁትም። ሲጾም የሚበላው ይሄ ነው፣ ሲጾም የሚበላው ይሄ ነው። የጾም ጊዜያታችን፣ ወቅታችን፣ ስርዓታችን፣ የቅዳሴ ስርዓታችን፣ የጾም የጸሎት ስርዓታችን በሙሉ ከሌሎቹ ክርስቲያኖች ከኦርቶዶክሶቹ እንኳን ከሌሎች ኦርቶዶክሶች ጋር አንመሳሰልም። ሁሉም ኦርቶዶክሶች የየራሳቸው መለያ አላቸው። እነዚህ ኦርቶዶክሶች እኮ የኛ መስቀልን ስናከብር የተለያዩ በዓላትን ስናከብር እኮ መጥተው የሚደረጉት ነገሮችን ግራ ገብቷቸው እንደሌላ እምነት ተከታይ ነው ቁጭ ብሎ መስቀል አደባባይ የሚታዘቡን። ግን እምነታቸው ኦርቶዶክሳውያን ናቸው።
እኛም ኦርቶዶክሳውያን ነን። ግን እኛ የምናደርገውን ነገር እነሱ አያውቁትም። የለም እና ስለዚህ ይህ የሆነው ለምንድነው? ኢትዮጵያ ውስጥ ያለው ራሱን የቻለ ግሩፕ ስለሰራ እነሱም በየሀገሮቻቸው የየራሳቸውን ስለሰሩ ሌሎችም ክርስትናዎች እንደዚሁ እየሆኑ እና በየመንደራችንም ያሉት እንደ ሱቅ የተከፈቱ ቸርቾችም አንዱ ከአንዱ ልዩነት ስላላቸው ነው የተለያዩ ፓስተሮች የከፈቷቸው። ዋናው ግባቸው ግን እምነት ይመስላል እንጂ ወንጌልን መስበክ ይመስላል እንጂ ግባቸው ገንዘብ እንደሆነ አላማቸው ገንዘብ እንደሆነ አንዱ አንዱን እያየ እያፈነገጡ እየወጡ የራሳቸውን ቸርች የከፈቱ ዛሬ በአንድ መንደር ውስጥ 4-5 ቸርቾችን ማየት የተለመደ ሆኗል። በዛ ውስጥ መሰባሰብ ከአንዱ ወጥቶ አንዱ ጋር መሄድ ከአንዱ ጋር እዚህ ጋር መሄድ እንደ ጽድቅ እንደማግኘት ትክክለኛ እምነት እንደማግኘት የሚቆጠርበት ስርዓት ሆኖ በስተመጨረሻ ግን በሰው ልጆች ደካማ ጎን እየተገባ ገንዘብ ለቸገረው ገንዘብ እናደርግልሃለን የባንክ ደብተርን አምጣ አካውንት ላይ የከፈተን እንጸልያለን ሚሊየን ብር ቢሊየን ብር በቃ ወደ አንተ ሲገባ አየሁ ሆነ ተደረገ ምናምን ይባላል። የታመመውንም እንዲሁ ሰይጣንስ በሽታን ገሰጽኩት ወጋሁት ይባላል። እልል በሉ ሃሌሉያ በሉ ይባላል። ትዳራቸውም የጨነቃቸው ሰዎች ደግሞ ትዳርሽ ካሁን በኋላ ሰላም ይሆናል እንዲሆናል የበጠበጠችሽ እንደዚህ ናት ወጋኋት ገደልኳት ደመሰስኳት ፈለጥኳት ቆረጥኳት ሲባል እልል ሃሌሉያ እየተባለ እየተጨፈረ ይመጣል። በዚህ መሃል ግን በስተመጨረሻው ማሳረጊያ በየዕለቱ በሚደረገው ፕሮግራም መጨረሻ ግን አስራት አምጡ ነውና ያቺ ገንዘብ በንቃት ትሰበሰባለች። ግቧም እሷ ናት። ሰውን በሌላ ስሜት አጭበርብሮ በደካማ ጎኑና ምኞቱ አሳቦ ይዘረፋ ነው እየተካሄደ ያለው። ይሄ ግሩፕ በመኖሩ ሰዎች ይዘረፋሉ እንትን ይላሉ የተጎዱ ነው። ከዚህ ወጥተው በራሳቸው ማሰብ መጀመርና አንድ ሰው በግሩፕ ሳይሆን በግል ማሰብ አለበት። እምነት ከአምላክ ጋር የሚደረግ ውል ነው። በዚህ መሃል ማንም በመካከላችን ሊገባ አይገባም ብሎ ማሰብ የጀመረ ሰው ግን እንደነዛ አይነት ቦታዎች ውስጥ አይገኝም። እኔም እንደዛ አይነት ቦታ ውስጥ አልገኝም። አምላኬን በጣም እፈራለሁኝ በጣም አከብራለሁኝ። ለኔ ሊደረግልኝ የሚገባኝን ነገር ሁሉ ለሌሎች አደርጋለሁኝ። ለኔ ሊደረግብኝ የማልፈልገውን ነገር ሁሉ በሌሎች ላይ አላደርግም። በዚህ ሁሉ ወጀብ ውስጥ ሌሎች ሰዎች በሚነታረኩበት በሚጨነቁበት ሰዓት እኔ እዛ ቀውጢ ውስጥ አይደለሁም። መልካም ነገሮችን እንጂ ክፉ ነገሮችን የሚሰማ ጆሮ የለኝም። ከብዙ መጥፎ ዜናዎች መካከል አንድ መልካም ነገር ካለች እሷን መዝኜ ነው የማየው። ይህንን በማድረጌ በብዙዎች ዘንድ የተጠላው ነኝ። ብዙዎች አማኞች ነን ይሉኛል። በእግዚአብሔር መንገድ የሚመላለሱ እነሱ ትክክለኞች እንደሆኑ ይነግሩኛል። እኔን እንደተሳሳትኩና በአንደኛው እምነት ውስጥ ባለመኖሬ የእነሱን ሕግና ስርዓት ባለመፈጸሜም እንደ ስህተተኛ ሰው አድርገው ይቆጥሩኛል። ነገር ግን እነዚህ ሰዎች ናቸው እንዲህ ተገደለ እንዲህ ተደመሰሰ እንዲህ ሊደረግ ነው እንዲህ ሊሆን ነው ይሄን ያደረገው ሆን ብሎ ነው እንዲህ አድርጎ ነው በዚህ ብሔሬ በዚህ ሃይማኖቴ በዚህ ጎሳዬ በዚህ ቀበሌ እንዲሆንኩኝ ወይም እንዲህ ተደረገ እንዲሆኑ እያሉ ሲያወሩ እኔ የሚሰማ ጆሮ የለኝም። ምክንያቱም እንደ እቅድ ታቅዶ ይሄ ነገር ሊሰራ እየሰሩ ያሉ አካላት አሉ። እነዛ ሰዎች ደግሞ ህዝብ ደብቋቸው ህዝብ ሸሽጓቸው ህዝብ ውስጥ ሆነው ነው እያደረጉ ያሉ። ስለዚህ ያ የደበቃቸው ህዝብ የእነሱን ሀሳብ ወይ ገዝቷል ወይ ተቀብሏል ወይ ደግፏል ወይም ከአቅሙ በላይ ሆኖበታል። እሱ ሌላ ጉዳይ ነው፣ የኔ ሙያ አይደለም። ስለዚህ ያንን ነገር በማድረግ ወይም ደግሞ እንዲህ ስላደረገ እንዲህ ስለሆነ እያሉ ይህን ነገር ያደረገው እከሌ ነው ብሎ እከሌን መጥላት እከሌን ማግለል ወይ ደግሞ በእከሌ ላይ የክፉ ዘመቻ የማድረግና እሱን እንደ ስህተተኛ እንደ መጥፎ ሰው አድርጎ የማየት አባዜ አለ። እና ይህንን እንግዲህ እያንዳንዳችን የምናየው ነገር ነው። እንደውም ብዙዎቻችን ዜና ስንከታተል እንኳን አሁን ከመልካሙ ዜና ይልቅ ተገነባ ተሰራ ለማ ተመረቀ እንዲሆነ ከሚሉ ዜናዎች ይልቅ እዚህ ቦታ እንዲታሰር እዚህ ቦታ ተደመሰሰ እንዲሆነ የሚል ዜናዎች አሉ። ለምሳሌ በቴሌቪዥንም ሆነ በሬዲዮ ላይ የፖሊስ ፕሮግራሞችን ብዙ ተከታይ እንዳላቸው ብዙ መረጃዎችን አይቻለሁኝ። እነዛ ዝግጅቶች የሚያቀርቡት ሌቦች ነፍሰ ገዳዮች አጭበርባሪዎች ምናምን እንዴት እንደሰረቁ እንዴት እንደዘረፉ ምን ያህል እንደተፈረደባቸው ሂደታቸውን የሚያወሩ ፕሮግራሞች ናቸው።
እነዚህ ፕሮግራሞች በሚደረጉበት ሰው ጸጥ ብሎ ይሰማቸዋል። ከዛ ልክ ወደ ሌላ ወደ ልማት ወደሚጠቅም እውቀት ወደሚሰጥ መረጃ ወደሚሰጥ ነገሮች ግን እነዛ ሚዲያዎች ልክ ሲሄዱ ግን ሰው ትቷቸው የየግሉን ወሬ የየግሉን አስተያየት ይተርባል። የሆነ ንግግር ሲደረግ ገና አንድ ነገር ሲናገር እስከመጨረሻው ከማዳመጥ ይልቅ በዛች አንድ ቃል ላይ ወጥቶ ያችን ቃል ሰንጥቆ እንዲህ እኮ ያለው እንዲህ ሊሆን ነው ከልክ እንዲህ ነው እንዲህ ሲል እኮ እንዲህ ሊል ነው ብሎ በዛ ሰው ላይ ጥላቻን የመፍጠር የማግለልና የሆነ ቡድነኝነት እናያለን። ነገር ግን ከአንድ አማኝ ይህ ነገር ይጠበቃል ወይ? እኛ ብንገለል ደስ ይለናል ወይ? አይለንም። ስለዚህ ይህ እኛ ደስ የማይለን ነገር የማንፈልገው ሊደረግብን የማንፈልገውን ነገር ሌሎች ላይ ማድረግ ይሄ አማኝነት አይደለም። ስለዚህ አማኝነት ስንሆን በተግባር ነው መሆን ያለብን። ሁላችንም አማኞች ከሆንን ይህንን ብናደርግ የምናያቸው ነገሮች ሁሉ ይጠፋሉ። ምኞታችን፣ ፍላጎታችን፣ ሀሳባችን፣ ጸሎታችን ይህ ችግር፣ መከራ፣ ስቃይ እንዲጠፋ ነው አይደለ የምንፈልገው። ስለዚህ ይህ ነገር የሚጠፋው በሰላማዊ ሰልፍ አይደለም፣ በአዋጅ አይደለም። ኑሮ የሚረክሰው በአዋጅ አይደለም። የትም ሀገር በአዋጅ ኑሮ የረከሰበት ታሪክ የለም። መለስ ብላችሁ መርምሩት። የለም። ከዓለም ጋር እና ካለው ተጨባጭ ሁኔታ ብቻ ሳይሆን እኛ ሀገር ሳይሆን ኑሮን ያስወደደብን ከሌላ ሀገር መጥቶ የሚነግድ ነጋዴ ነው። እኛው አይደለንም? ከኛ መሀል የወጡ ሰዎች አይደሉም? ተመሳሳይ ዕቃ ጎን ለጎን ባሉ ሱቆች ላይ የመቶ የሺዎች ብር ልዩነት የላቸውም? ጎን ለጎን ያሉ አንድ አይነት ዕቃዎች የላቸውም ስንገዛም? እና እነዚህ እያስወደዱብን ያሉት እነማን ናቸው? ከየት የመጡ ሰዎች ናቸው? እነዚህ ሰዎች ናቸው አይደል ያስወደዱብን። ግን እነዚህ ሰዎች ይህን ባስወደዱብን የምንወቅሰው ሌላው አካል ላይ ነው። ሌላው አካል ደግሞ ለምን ይህን ሸጥክ ብሎ ቁጥጥር ቢገባ ደግሞ ነፃ ገበያ ነው ብለን የምንጮህም ራሳችን ነን። ስለዚህ በሰብአዊነት ያልተገራ አመዛዛኝ ያልሆነ እና ራስ ወዳድ የሆነ ሰው ነው ተመሳሳይ ቀን በእጅግ በጣም ብዙ ብር አትርፎ ሊሸጥብን የሚነሳው። ይህ ሰው ግን መለስ ብለን ስንጠይቀው ሃይማኖተኛ ነው፣ ቤተክርስቲያን ተመላላሽ ነው፣ ቤተ እምነት ውስጥ ይመላለሳል። በቤተ እምነት ውስጥ በአስቀዳሽነቱ፣ በጸላይነቱ፣ በተለያዩ ስርዓት በማድረጉ የሚታወቅ ጥሩ ሰው ነው ተብሎ ሊነገረን ይችላል። ገንዘብ ስላለው እዛ ቤተክርስቲያን ይሰጣል። በሚሰጥበት ሰዓት በሚገባ በደማቁ እልል የሚባልለት ሰው ነው። ስለዚህ ይህ ሰው ይህን ይምሰል እንጂ በተግባር እያደረገ ያለው እሱ ላይ እንዲደረግበት የሚፈለገውን ነገር ነው ወይ እያደረገ ያለው? አይደለም። ሊደረግበት የማይፈልገውን ነገር ሌሎች ላይ ያደርጋል። እሱ ሊያደርግ የሚገባውን ነገር ሌሎች አያደርግም። በዚህ ምክንያት ነው የሰው ልጅ ተጨካክኖ ኑሮን ማስወደድ ብቻ ሳይሆን መበዳደል፣ መገፋፋት፣ መገዳደሉም፣ መዘራረፉ፣ መታገቱ ይህ ሁሉ ነገር ያለው ምንድነው? የሰው ልጅ ከእምነት ስላፈነገጥን ነው። እና ማመን በተግባር ነው እንጂ ቸርች ውስጥ በመገኘት ወይ መስጊድ ውስጥ በመገኘት የሆነ አልባስ ወይም በመጾም በመጸለይ ምናምን ገንዘብ በመስጠት ያን በማድረግ አይደለም። የትኛውም እምነት በተግባር ነው ሊኖር የሚገባው። በተግባር ሲኖር ደግሞ የሚደረገው ነገር አሁንም በሰዎች ምስክርነት ወይም ደግሞ ለሰዎች ታይታ እየተደረገ ሳይሆን በአምላክና በዛ ሰው መካከል ብቻ የሚደረግ ነው። ስለዚህ የእምነት ተቋማት በሙሉ ስህተት ናቸው። የእምነት ተቋማት በሙሉ የሚያራምዱት የግለሰቦችን አመለካከት፣ እምነትና ውሳኔ ነው። እና ልብ ልንል የሚገባው ደግሞ እነዚህን እምነቶች የመሰረቱ ሰዎች የዛን ቤተ እምነት ሕግና ስርዓት የመሰረቱ ሰዎች በአንድ ወቅት የነበሩ ሰዎች ናቸው። እነሱ አስበው ይሄ መሆን አለበት ይሄ መሆን የለበትም ብለው ሕግ ሰርተዋል። ከዛ በኋላ ያሉት ግን ማሰብ ስለማይችሉ እንደኛ መንጋ የሚነዱ ስለሆነ ግማሾቹም ቀደም በሚለው ጊዜ እየተገደዱም እምነታቸውን ይከተሉ ስለነበረም እና መጠየቅ ስለማይችሉ በጅምላ ከዛ በኋላ ደግሞ ከአባት ወደ ልጅ ከቤተሰብ ወደ ልጅ ከልጅ ወደ ልጅ እየተላለፈ እምነቱ የመጣ በመሆኑና የመጠየቅ ስርዓቱ ባለመኖሩ ማንም ጠያቂ አለመኖሩ ነው እንጂ የዛን ቤተ እምነት ሕግና ስርዓት መስራት የቻሉ ሰዎች በአንድ ዘመን መኖር ከቻሉ ዛሬስ እኛ ለዚህ ቤተ እምነት ሕግና ስርዓት የመስራት መብትና ስልጣን ወይም አቅም የማይኖረን ለምንድን ነው? ካሰላሰልን መሆን የለበትና የሌለበትን ነገር ነቅሰን ማውጣት የምንችል አእምሮ ካለን
ይህ መደረግ አለበት፣ ይህ መደረግ የለበትም፣ ምክንያቱም በዚህ መንገድ ይህ ትክክል ነው፣ ይህ ስህተት ነው ብለን መናገርና ማሳመን መቻል አለብን። የዚህ አይነት መተራረም ሲኖር ነው ወደ ትክክለኛው መንገድ የሚመጣው እንጂ የዛን ጊዜ ህጉን መስራት የቻሉ ሰዎች ትክክል ናቸው መስራት ይችላሉ ተብሎ የነሱ የሰዎቹን ህግ ተቀበልን። እዚህ ጋር ግን አሁን መስራት አይቻልም፣ ማረም ማስተካከል አይቻልም የሚል ደግሞ ህግ ተሰርቶለት ቁጭ ብሏል። ይሄ ህግ የተሰራው ህግ ግን የሰው ልጅ ህግ እንጂ አሁንም ኢየሱስ ክርስቶስ ያስተማረው አይደለም። ስለ ክርስትናው ስንወስድ ወይም ነብዩ መሐመድንም ስንወስድ እንደዛው። ስለዚህ እሱ ያስተማረው ህግ ይጠበቅ ብንል ኖሮና ሪፈረንሳችን እሱ ያስተማረው ትምህርት ቢሆን ኖሮ ሁሉም ቤተ እምነቶች ተመሳሳይ ይሆኑ ነበረ። ሁሉም ቤተ እምነቶች አይጋጩም፣ አይለያዩም ነበረ። እያንዳንዱ ግለሰብም እያንዳንዱን እምነት የሚያምነው ነፍሱን ለማዳን ሲል ስለሆነ በየቸርቹ እኔ ልምራ፣ እኔ ፓስተር ልሁን፣ እኔ እንደዚህ ላድርግ ላስተዳድር የሚል የስልጣን ሽኩቻ ውስጥ አይገባም ነበረ። እንደዛ አይነት ነገሩም አስፈላጊ አልነበረም። የዛ አይነት ስርዓት ክርስቶስ ሰርቶ አላለፈም። ለ12ቱ ሐዋርያት አለቃ አልሾመላቸውም። አንተ አለቃና አንተ ምንዝር ነህ ብሎም አልመደባቸውም። 12ቱንም እኩል ሄዳችሁ አስተምሩ፣ ወንጌልን ስበኩ ብሎ ነው ያላቸው። አንዱ የአንዱ አለቃ አይደለም። መልእክት ማስተማር ህግና እውቀትን መስጠት ነው የነሱ ስራ። ከዛ በኋላ ሌላው ተቀብሎ መተግበር ነው። አዛዥና ታዛዥ አያስፈልገውም። እያንዳንዱ በስራው ደግሞ በሚመዘንበት ጊዜ ይመዘናል። ከዛ ውጪ አንድ ቤተክርስቲያን ውስጥ ስለተሰባሰብን የዛ እምነት ተከታይ ስለሆነን እንጸድቃለን ብለን የምናስብ ከሆነ ስህተት ነው። ልብ ካለን የምናስተውል ከሆነ በእኛው ቤተ እምነት ውስጥ የኛን ተመሳሳይ እምነት የሚከተሉ እጅግ በጣም ክፉ ሰዎች፣ እጅግ በጣም መጥፎ ስራ የሚሰሩ፣ እጅግ የምናወግዛቸውና ማድረግ የሌለባቸውን ነገሮች የሚያደርጉ ብዙ ሰዎችን እናውቃለን። እነዚህ ሰዎች የኛ ቤተ እምነት አባላት ናቸው። ስለዚህ የኛ ቤተ እምነት አባላት በሙሉ የሚጸድቁ ከሆነ ከነዚህ ሰዎች ጋር እኩል ዋጋ የምናገኝ ይመስላችኋል? አይደለም፣ በግሩፕ አይደለም። ስለዚህ የሰው ልጅ እምነትንም ሆነ ሌላውን ነገር ለፖለቲካ መሰባሰብ ይቻላል። በእምነት ጉዳይ ግን በጋራ በጅምላ በአንድነት የሚታሰብ ጉዳይ አይደለም። ያንን ማድረግም ስህተት ነው። ስለዚህ አሁንም አንዱ የእምነት ሌላ ቤተ እምነትም ሆነ እራሳቸውም ልክ እንደ ወንጌላውያን አማኞች ካውንስል ትክክል አይደለም፣ እንደ አስተምሯችን እንደ ስምምነታችን ይህ ህግ ተጥሷል ብሎ ሲናገር፣ ሌሎቹ ደግሞ እምቢተኞች ሆኖ ለዛ ህግ አለመገዛ አለመከባበር በራሱ እና እነዚህ ነገሮች ሁሉ ባሉበት ሁኔታ ራስ እንደ ትክክለኛ አድርጎ መቁጠር ስህተት ነው። የእነሱም ተከታዮች ይህ ነገር እየተነገራቸውም የማይነቁበት አሁንም ዘይት በችርቻሩ እየገዙ እንድናለን ብለው የባንክ ደብተራቸውን ሄደው ጸለይኩልህ እንደዛ አደረኩ ብሎ እያላቸው ገንዘብ ሲቀበላቸው ባንካቸው ውስጥ ምንም ለውጥ እንደማይመጣ ቢመጣም ያልሰሩበት ሀቅ ያልሆነ ገንዘብ መሆኑን አስበው እኔ ያልሰራሁበት ያለፋሁበት ገንዘብ በመሆኑ አይገባኝም አልፈልግም ማለት ሲገባቸው እንደ አማኝ ከየትም ይምጣ ከየትም አካውንታቸው ላይ ሚሊዮኖች ቢሊዮኖች ብሮች እንዲገቡላቸው የሚመኙ አማኝ መሳይ ግን አማንያን ሰዎች ዛሬም ራሳቸው እንደ ትክክለኛ አድርገው እየቆጠሩ ሲከራከሩን እንመለከታለን። ስለዚህ ብዙዎቻችን ወደ ኋላ መለስ ብለን ስንመለከት ብዙ የሳትናቸው ነገሮች አሉ። ስለዚህ እምነትን በጋራ ማሰቡ ስህተት ነው። እሱን እናርም። እያንዳንዳችን ወደ ልቦናችን ተመልሰን እስኪ ምን እየሰራንም ብለን እናስብ። ከዛ በኋላ ብዙ ስህተቶቻችን ይገለጹልናል። መሳሳት ምንም ችግር የለውም። የሚሳሳተው ሰው ይህን አደርጋለሁ ብሎ ለአምላክ ያለው ቀና ፍላጎት ለአምላክ መንገድ ለመሄድ ያለው ምኞት እና ትክክል ነው ብሎ ስላሰበ ያደረገው ነገር ነው። ሐሳቡን ምኞቱን አምላክ ያውቃል፣ ይረዳል። እንደኛ አይደለም። የኛ እናቶች፣ የኛ አባቶች፣ የኛ አያቶች እኮ መጽሐፍ ቅዱስን እንደኛ መርምረው ገልጸው አንብበው ተረድተው አይደለም ያመኑት። በቃ ክርስቲያን ነህ ወይም ሙስሊም ነህ ሲባሉ አምነው ተቀበሉ። ስለ እምነታቸው ግን እስከ ሞት ድረስ ጽናት አላቸው። እምነታቸውን ከመቀየር ሞትን ጽዋ ለመቀበል ፍጹም ደስተኞች ናቸው። አያንገራግሩም፣ አያመነቱም። ያን ያህል ጥንካሬ ግን እኛ የለንም። የእነሱን የእምነት ጥንካሬ ምዕራፍ ገጽ ስላላዩና ስላልመረመሩ ወይም ደግሞ አንድ እዛ መጽሐፍ ላይ የተጠቀሰ ነገር
እነሱ ትክክል ነው ብለው በለመዱት በተነገሩት መንገድ ሄደው እዛ ጋር ይሄን ተሳስተዋል ይሄን አድርገዋል ብንላቸው እንኳን ብንከሳቸው እንኳን አምላክ የልባቸውን መሻት የልባቸውን ቅንነት የነሱን መረዳትና ለምን ብለው ያንን ለማን ብለው ያንን እንዳደረጉት አምላክ ይረዳል። ስለዚህ ይቅር ባይ አምላክ ደግሞ የነዛን ሰዎች ፍላጎት አይቶ የሚገባቸውን ፍትህና ፍርድ እንደሚሰጣቸው ልንጠራጠር አይገባም። በተንኮል ደግሞ በአፋችን ትክክለኞች ነን እያለን በሰዎች ፊት ትክክለኞች አድርገን ራሳችንን ሌሎችን እየወቀስን ሌሎችን እያወገዝን ራሳችንን እየካብን ደግሞ የምንኖርም ሰዎች እንዲሁ የምንሰራትን ስራ አምላክ ያውቃል። አምላክ አለ ብለን የምናስብ ከሆነ እሱ ያውቃል። እሱ ከእሱ የተሰወረ ነገር የለም። ስለዚህ እንደየስራችን የእጃችን ፍርዳችንን እንደምናገኝ ልንጠራጠር አይገባም። ስለዚህ በእውነት አምላክ አለ ብለን የምናምን ከሆነና ቤተ እምነት የመሰረትንም ሆነ ወደ ቤተ እምነት የምንሄድ ሰዎች አሁን ወደ ልባችን እንመለስ። አምላክ አለ ብለን ካልን ያን አድርግ። ከዛ ውጪ ግን እኔ እንደውም ይቅርታ አድርጉልኝና ቤተ እምነት ከፍተው ከሌ በራእይ መጣልኝ ተገለጸልኝ እንዲህ በላልኝ እንዲህ አለኝ የሚሉ ሰዎች በክርስቶስ እያላገጡ በክርስቶስ እየቀለዱ ይመስለኛል። ስለዚህ እነዚህ ሰዎች ይህንን ሲያደርጉ ክርስቶስ መጣ ታየን እንዲህ አለን እንዲህ በራእይ ተገለጸልን እንዲህ በህልም መጣልን እንዲህ በላለኝ ብለው ይሉናል። እዚህኛውና እዛኛው ቸርች ላይ ክርስቶስ አለም ብለው የሚነግሩን ነገሮች እርስ በርስ የሚጣረሱ ሆነው እናያለን። ይህን ለማየት የተለያዩ ቲቪ ቻናሎቻቸውን መመልከት ብቻ ይበቃል። አንደኛው እንዲህ ብሎኛል ሲል ያኛው ደግሞ አይደለም እንዲህ ብሎኛል ይላል። አንድ ክርስቶስ እውነት የሚናገር ከሆነ አንድ ክርስቶስ እንደ የተለያየ ነገር አይናገርም። እነዚህ ሰዎች በክርስቶስ ስም ክርስቶስ አለኝ ክርስቶስ እንዲያደረገኝ እያሉ ይህን የሚሉት ወይም የሚያደርጉ ክርስቶስ እንዲህ ብንል ምንም አያደርገንም ምንም አያመጣም ስልጣን የለውም እንዲህ ነው ብሎ የካዱ ሰዎች ናቸው እነዚህ ሰዎች። ስለዚህ እነዚህ ሰዎች አማኞች ይመስሉናል። ራሳቸውን ሐዋርያ ፓስተር ምናምን እያሉ ይጥሩ እንጂ እኛም እንደ ቅዱሳን እንያቸው እንጂ እነዚህ ሰዎች ስለ አምላክ ወይም ደግሞ ስለ ክርስቶስ ያላቸው ፍራቻ ወይም አክብሮት ዜሮ ነው ማለት ይቻላል። እኛ ያን ያህል አንደፍርም። እኛ እኮ ያን ያህል ደፍረን ክርስቶስ በህልም ታየኝ ክርስቶስ እንዲህ አለኝ ብለን አንልም። ለእኛ የሚገለጽ እንደኛ ኃጢአተኞች ጋር እንደዚህ የሚያወራ ነው ብለን አናስብ። ራሳችንን አዋርደን እሱን አክብረን ስለምንመለከት። እነዚህ ግን ከእሱ ጋር እኩል ብቻ ሳይሆን የበላይም ሆኖ እኮ ኢየሱስ እንደዛ አድርግ ኢየሱስ እንዲበል ኢየሱስ እንዲያደርግ እያሉ ሁሉ እኮ ኢየሱስን ሙሉ እስከ ማዘዝ እኮ ድረስ የደረሱ ሰዎች ናቸው። ይህ በናይጄሪያ የተጀመረ በጥቂት ግለሰቦች የተጀመረ አምልኮ ወደኛም ሀገር መጥቶ እንዲህ እስከ መስፋፋት የደረሰው እና ይህ የሚደረገው በእውነተኛ አማኞች ሳይሆን በእምነት የሌለው ሰዎች የሚደረግ ተግባር ነው። እውነተኛ አማኝ ቢሆን አምላክን ክርስቶስን ያከብራል፣ ክርስቶስን ይፈራል፣ ለክርስቶስ ይታዘዛል፣ ትሁት ይሆናል። ስለዚህ እውነት ያለውን ነገር ሁሉ አያደርግም። ከሌሎች ከአማኞቹ በተሻለ ሁኔታ መንፈሳዊ ይሆናል። በትህትና በተግባሩ በድርጊቱ በንግግሩ ነገሮች ሁሉ ምሳሌ አርአያ ይሆናል። ልክ እንደ ክርስቶስ እንደዛ ሆኖ ነው ያስተማረው። ስለዚህ እነዚህ ቤተ እምነቶች በሙሉ የተመሰረቱት ለዛ ነው። ምክንያቱም ይህንን ለማስረዳት ለምሳሌ አንድን ሰው በጥፊ ሲመታው 3-4 ሆነን ብንመለከት እና 3ታችንም ወይ 4ታችንም ያን የምንሰጠው አስተያየት አይመሳሰልም። አንደኛው እሰይ ደግ አደረገው ሊል ይችላል። አንደኛው ደግሞ ለምን ይመታዋል ለምን አደረገው ይችላል። አንደኛው ደግሞ በጥፊ ለምን ይመታዋል አይመክረውም እንደዛ አደርገውም ሊል ይችላል። አንደኛው ደግሞ ሄዶም በጥፊ የመታውን ሰውዬ ሊመታለት ረዳት ሆኖ ሊያግዝም ሊሄድ ይችላል። ሌሎች ነገሮችም ሊከሰቱ ይችላሉ። ድርጊቱ ግን አንድ ሰው በጥፊ ነው የተመታው በአንድ ሰው። ይህ ሁኔታ እንደዚህ የተለያየ ሰዎች ላይ የተለያየ ውጤት ግን አምጥቷል። ይህ ሁሉ ውጤት የመጣው ለምንድነው? እያንዳንዶቹ ሰዎች መረጃ ሳይወስዱ በራሳቸው ብያኔ ባዩት ነገር ብቻ ላይ ተመስርተው በበየኑት ብያኔ ምክንያት ነው የተለያየ ሐሳብ ያዙት። ልክ እንደዛ ከመሆኑ በፊት ግን በትክክል እውነተኛ አቋም ለመያዝ ትክክለኛውን አቋም መያዝ ካለባቸው ማድረግ የነበረባቸው ምንድነው? በጥፊ የተማታውን ሰው ለምን መታኸው ብለው መጠየቅ ወይም ደግሞ የተመታውን ሰው ለምን መታህ ብሎ መጠየቅ
ይገባቸዋል። ከዛ በኋላ እነዛ ሰዎች የሚሰጧቸውን መረጃ ከወሰዱ በኋላ ግን ሁሉም ሰዎች ለምን ተመታ ወይም ደግሞ ለምን መታው ለሚለው ጥያቄ ተመሳሳይ ምላሽ ይሰጡናል። ምክንያቱም ከትክክለኛው ምንጩ ትክክለኛውን ምክንያት ስላወቁ ስለተረዱ ማለት ነው። ስለዚህ አይለያዩም። እምነቶችም የተለያዩት እንዲሁ ነው። ክርስቶስ እንዲህ ሲል እንዲህ ማለቱ ነው ብሎ አንዱ ይተረጉማል። ክርስቶስ እንዲህ ያደረገው እንዲህ ማለት ነው ብሎ ልክ በጥፊ ሲማታ ከሩቅ ሆኖ እንደተለያየ ሀሳብ እንደሰጡ ሰዎች ሌላኛው ደግሞ እንዲህ ማለቱ ነው ይላል። አንደኛው ደግሞ አይደለም ክርስቶስ እንዲህ ያደረገው እንዲህ ማለት ፈልጎ ነው እንዲህ ለማለት ብሎ ነው ለዚህ ነው ለዛ ነው እያሉ የሁሉ በሺዎች የሚቆጠሩ ቤተክርስቲያኖች ተፈጥረዋል። ስለዚህ እነዚህ ሁሉ የተፈጠሩት ምንድነው? ትክክለኛ ያን ነገር ካደረገው ከምንጩ መረጃ ወስደው ያ ነገር ለምን እንደተደረገ ማረጋገጫውን አይተው የደረሱበት ብያኔ ስላልኖረ ነው። በየራሳቸው ስለበየኑ ነው በየራሳቸውን ቤተ እምነት የመሰረቱት። ሌሎቹ ደግሞ ሆን ብለው ለጥቅም ማጋበሻ ነው። ትላንት በባዶ እግራቸው የመጡ ትላንት ቀዳዳ ሱሪ ለብሰው የመጡ ትላንት አስፓልት መንገድ መሻገር ይፈሩ የነበሩ ሰዎች ዛሬ 60,000 ብር መኪና እየነዱ ዛሬ በትልልቅ ሆቴሎች ላይ እየተንደላቀቁ ሚሊዮነሮች ሆኖ በሚሊዮኖች ህንፃ መኖሪያ ቤታቸውን እየገነቡና የፈለጉበት ሀገር እየተንደላቀቁ የሚመጡ ሚስት የሚያገቡ የሚፈቱ የሰው ትዳር ባለትዳር የሚያማግጡ ብዙ ሰዎችን እንመለከታለን። የብዙ ድሆችን ገንዘብ የሚዘርፉ ሰዎችን ያለ እነሱ ሰዎች በሚያደርጉት ነገር አምላክ አለ ይቆጣል የሰራነው ስራ ስህተት ነው ግፍ ነው ኃጢአት ነው ብለው አይጨነቁም። አምላክ ስለማኖሩም የሚጠራጠሩና የካዱ ሰዎች ይመስለኛል። አምላክን የሚፈራ አምላክን የሚያውቅ ሰው እንደዚህ ኃጢአት አያደርግም። የሰው ሀቅ አይወስድም። የሰው ገንዘብ አይነካም። ግፍ አይሰራም አይዋሽም አያጭበረብርም። እናም ስለዚህ እባካችሁን እየተመራን ያለነው በሌቦች ነው በግለሰቦች ነው በጥቅም ፈላጊዎች ነው። አምላክ ድሃ አይደለም። ገንዘብ ከኛ አይፈልግም። ገንዘብ የሰው ልጅ በአለም ላይ ሲኖር አኗኗሩን ለማሳለጥ አኗኗሩን ለማስተካከል እያንዳንዱ ሰው እንደየድካሙ ማግኘት የሚገባውን ነገር ለማግኘት እንዲችል ሲባል የሰራው ዘዴ ነው ገንዘብ። ከገንዘብ ከመምጣቱ በፊት እኮ እኛም ሀገር ቅርብ ጊዜ ድረስ እና ሞሌ ጨው ሁሉ እንደ ገንዘብ ሆነው ያገለግሉ ነበር። ሌላውም ዓለም ደግሞ የተለያዩ ነገሮች እንዲሁ ነበር። ሂደት ግን የዓለም ህዝብ ዛሬ ተስማምቶ መንግስታት ገንዘብን አትመው በገንዘብ እንገበያያለን። ያ የምንገበያይበት ነገር ነው። እንደገና ለሰጠነው አገልግሎት ወይንም ለሰጠነው በእውቀታችንም ይሁን በጉልበታችን ላደረግነው አስተዋጽኦ ያ ተጠቃሚው አካል በሚሰጠን ነገር ማካካሻ ነው። ያንን ደግሞ ወስደን እኛ የምንፈልግበትን ነገር ማድረግ እንድንችልበት ነው። ይህንን አምላክ አይፈልግም። አምላክ ድሃ አይደለም። ዓለም ሁሉ የአምላክ ናት። አምላክ የኛን ሳንቲም ለቃሚ አይደለም። ስለዚህ ከኛ ገንዘብ አይፈልግም። ገንዘብ ስለሰጠንም አንጸድቅም። ገንዘብ ስለከፈልንም ገነትን ወይም ደግሞ የተሻለ ነገርን መንፈሳዊ ነገርን አናገኝም። ለመሆኑስ አምላክን ወክሎ ገንዘብ ተቀባይ እንዲሆን የሾመው ማነው? እኛስ ከፋይ እንድንሆን ባለዕዳ እንድንሆን የፈረደብን ማነው? እያንዳንዳችን እኩል ነፍስ ነው ያለን። እያንዳንዳችን በአምላክ ፊት እኩል ተጠያቂዎች ነን። እያንዳንዳችን አምላክን ልናመልክ ለእሱ ልንገዛና ልናገለግል የግድ ነው። ስለዚህ አንዱ አስከፋይ አንዱ ከፋይ አንዱ ገንዘብ ተቀባይ አንዱ ሰጪ ሊሆን አይችልም። እንደዛ አይነት ነገር የለም። በገንዘብም አምላክ የሚደለልም አይደለም። በገንዘብም የሚሸጠው ነገር የለም። አምላክ ጽድቅን ገነት በገንዘብ አትሸጥም። በገንዘብም አይገዛም። እንደውም ሀብታም በግመል ማነው ሀብታም ከሚጸድቅ ይልቅ ግመል በመርፌ ቀዳዳ በተሾልክ ይቀላል ያለው። በገንዘብ አይደለም የሚገዛ በተግባር ነው። አምላክን እንድናምን የተማርነው። ስለዚህ እያንዳንዳችን እኩል እና ፓስተርም ይሁን ነብይ እንደኛው ሊያምን እንደኛው ለአምላኩ ሊንበረከክ ይገባዋል። እሱ ለኛ ሊጸልይልን አይችልም። ማን ነው እሱ? እሱ ለራሱ ነፍስ ነው። ከአምላኩ ጋር ስላለው ግንኙነት ስለ ነፍሱ ሲል እሱ ከአምላኩ ጋር ይነጋገር፣ እኛም ከአምላካችን ጋር እንነጋገር። ስለዚህ በየቤተ እምነት እየሄድን ሀብታችንን ገንዘባችንን ጊዜያችንን የምናባክን ሰዎች እዚህ ተሰባስበን ደግሞ እኛ ትክክል ነን እያልን ሌሎችን እየገፋን ትክክል የምንሆን የሚመስልን ሰዎች ተሳስተናል።
ልክ የኛ እምነት ትክክል እንደሚመስለን ሁሉ እነዛም ለነሱ ትክክል ነው። ይህ ትክክል የሆነበት ነገር ግን በተነገራቸው ነገር ባላቸው መረጃ ላይ ተመስርተው ስላላመረመሩና በመንጋ ስላሰቡ ነው። ልክ እንደኛ ስለተደራጁ ነው። እና ማሰብ ቢጀምሩ መመርመር ቢጀምሩ ግን የሰው እምነት እየተከተሉ የሰው ስርዓት እየተከተሉ በመሆኑና አንዱ ተነስቶ በሰራው ስርዓትና ህግ መሰረት እንጂ በአምላክ መንገድ እየተመላለሱ አለመሆኑን የሚረዱ ስለሚሆን የዛን ጊዜ ነቅተው ከሁሉም ገለልተኛ ሆነው አምላካቸውን እየፈሩ ለአምላክ ብቻ እየተገዙ አምላክ ከእኔ ይፈልገዋል ብሎ የሚሉትን መልካም ነገር ሁሉ እያደረጉና አምላክ እንዲያደርጉ አይፈቅድልኝም ብሎ የሚያስቡትንም መጥፎ ነገሮች ሁሉ በሰው ልጆች ላይ ባለማድረግ በተግባር እምነታቸውን ይኖሩታል። የዛን ጊዜም ነው የዛ አይነት ሰዎች ሲበዙ ዓለማችን ገነት ትሆናለች። ዓለማችን ምድራችን ሰላም ትሆናለች። በምድራችን ፍቅር ይነግሳል። በምድራችን መተሳሰብ ይነግሳል። ሰዎች ይፋቀራሉ፣ ይዋደዳሉ። ማንም ምንም አይበድላቸውም። ማንም ምንም የሚገፋቸው የሚወስድባቸው የሚያደርግባቸው ክፉ ነገር አይኖርም። እነሱም ለሌላው እንዲሁ አያደርጉም። ስለዚህ ይህ ሲሆን ነው ሁሉ ነገር ሰላም የሚሆነው። አምላክም የፈጠረን ደግሞ ለዚህ ነው። የክርስቶስ መምጣት የሚያስፈልገው ለዚሁ ነው። በሱ መንገድ ስንመላለስ ሁሉ ነገር ሰላም፣ ፍቅር እቺ ምድራችንም የተባረከች የምትሆንልን ሁሉን ነገር አስተካክሎ ሰጥቶን እንዲህ የምንባላው በእኛ መንገድ ስለምንመላለስ ነው። ስለዚህ ከእኛ መንገድ እንውጣ፣ ከመንጋ መንገድ እንውጣ። ሰው እንሁን፣ እንደ ሰው እናስብ፣ እያንዳንዳችን እናመዛዝን። ከዛ እያንዳንዳችን ላይ ከእያንዳንዳችን ስለሚፈለገው ነገር እንጨነቅ ብቻ ሳይሆን በተግባር እንተግብረው። ያኔ በተግባር መተግበር ስንጀምርና የኛ አይነት ሰዎች እየበዙ ሲሄዱና ብዙዎቻችን በዛ አይነት መንገድ የምንመላለስ ሲሆን ያቺ የምንናፍቃት ሰላም፣ ያቺ የምንናፍቃት ፍቅር፣ ያቺ የምንናፍቃት አንድነት፣ ያቺ የምንጾም የምንጸልይ እየተንበረከከን የምናለቅስላት ፍላጎታችን ሁሉ ትሳካለች። እመኑኝ ትሳካለች። ስለዚህ ከመንጋ አስተሳሰብ እንውጣ። ስለተከተሉኝ ከልብ 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 አመሰግናለሁ። በቀጣይ ይህን መሰል ሌላ ፕሮግራም ይዤ እመጣለሁ። ይህን መሰል ፕሮግራም እንዲደርሱ እባክዎን ላይክ፣ ሼር እና ሰብስክራይብ ማድረግዎን አይዘንጉ። ይህ መልእክት ለሌሎች ወገኖችም ይድረሱ። የእምነት ድንበር የለውም። ይህ መልእክት ሙስሊሙም ወንድማችን ክርስቲያኑም ሌላም አማኝ ሁሉ ይድረሰው። እሱም ይህን ተረድቶ ሁላችንም በአንድ መንገድ መመላለስ ስንጀምር ነው ሰላም ሊኖር የሚችለውና ያንን እንዲሆን እያንዳንዳችን እንተግብር፣ እናደርግ። ያንን ስናደርግ ነው ጸሎታችን የሚሰምረው የምንመኘውም የሚሆነው እንጂ እግዚአብሔር በአካል መጥቶ የሚያደርግልን ነገር አይደለም። ስለተከታተሉኝ አሁን በድጋሚ ከልብ አመሰግናለሁ። ጤና ይስጥልኝ። ዳግም ስለተገናኘን እጅግ በጣም ደስ ብሎኛል። ዛሬ ያነሳሁት እስኪ ነገሮችን በጅምላ ነው ማሰብ ያለብን፣ መስማማት ያለብን ወይ ነገሮችን ለማድረግ በግሩፕ ተሰባስበን የሆነ ሀሳብ ስር የተሰለፉ ቡድኖች ሆነን እንደዛ ነው ማድረግ ያለብን ወይንስ በየግላችን እያንዳንዳችን ልክ ሌላው ሰው